ሌላኛው እንግዲህ የኮይን መሰብሰቢያ መንገድ ደግሞ ከዚህ ኤክስ አድርጋችሁ ትወጡና የት ጋር ትሄዳላችሁ? ፕሮፋይላችሁን ትነካላችሁ። ፕሮፋይላችሁን ትነኩትና ኢንቫይት የሚለው ውስጥ ትገባላችሁ። እዚህ ኢንቫይት ውስጥ እንግባ። ኢንቫይት ውስጥ ስትገቡ እንግዲህ እዚህ ጋር መሽሩም አለች። እዚህ ጋር መሽሩም የምትባል ተክላለች። እሷን በመንከባከብ ነው ኮይን የምታገኙት ማለት ነው። በየሆነ ሰዓት ልዩነት እየመጣችሁ ውሃ ታጠጣላችሁ። እሷ ደግሞ አድጋ ኮይን ትሰጣችኋለች ነው ሀሳቡ። ስለዚህ የመጣችሁ ውሃ በማጠጣታችሁ ሌቭላችሁ ያድጋል። እዚህ ጋር ውሃ ማጠጣት ማለት ይሄኛውን እዚህ ጋር ለምሳሌ አሁን እኔ 4 ጊዜ ቀርቶኛል። 4 ጊዜ ውሃውን ስነካ ውሃ ማጠጣት ይባላል። ውሃ ያጠጣላችኋል፣ መሽሩሙ ያድጋል። መሽሩማቺ አትክልቷ ስታድግ ደግሞ ሌቭላችሁ ያድጋል። እዚህ ጋር ያለው ሌቭላችሁ ሲያድግ ደግሞ የሚሰጣችሁ ኮይን እየጨመረ ይሄዳል ማለት ነው። ስለዚህ ይህንን በቀን ውስጥ በየተወሰነ ሰዓት ልዩነት እየመጣችሁ ትወስዳላችሁ። ለምሳሌ ኮይኑን ስወስድ ምን ያህል ሰዓት በኋላ ተመልሼ መምጣት እንዳለብኝ ከላይ ያሳየኛል ማለት ነው። እዚህ ጋር ከላይ ከስንት ሰዓት በኋላ መመለስ እንዳለብኝ ያሳየኛል። አሁን ኮሌክት ኮይንስ የሚለውን የተጫንኩ እወስዳለሁ። 360 ኮይን ሰጠኝ ማለት ነው። ኦኬ ብዬ እቀበላለሁ። እሱን ኮይን እቀበላለሁ። ከዛ በኋላ ላይ ጋር እንደምታዩት ቀጣይ መውሰድ ያለብኝ ከ1 ሰዓት ከ59 ይላል። ከ2 ሰዓት ቆይታ በኋላ ነው ማለት ነው። ከዛ በኋላ እዚህ ጋር ወተር የሚለውን ደግሞ 4 ጊዜ ስነካ ኤስፒ የሚለው ሌቭሌን ያሳድግልኛል። እንደምታዩት እዚህ 7100 አለ፣ ጨመረ። 7140 7180 አለ፣ ጨመረልኝ። ስለዚህ በዚህ ሌቭሌን ያሳድግልኛል። ከዛ ሌላ ደግሞ ምንድነው የምታደርጉት? እዚህ ጋር ትገቡና የሰራችሁትን ታስክ ለማየት ኮሌክት ታስክስ ፎር ኤክስፒ የሚለውን ትነኩታላችሁ። ስለዚህ ዛሬ ስራችሁን በትክክል በመስራታችሁ ውሃውን በማጠጣታችሁ ተጨማሪ ሌቭላችሁን የሚያሳድግላችሁ ይጨምርላችኋል። እዚህ ጋር እሱን ሪሲቭ ታደርጋላችሁ። ስትቀበሉ 200 ይጨምርላችኋል ማለት ነው። ሌቭላችሁን ከፍ አደረገላችሁ ማለት ነው። ከዛ በኋላ ሌላኛው ምንድን ነው? እዚህ ውስጥ ፕሮዲውሲንግ ኮይንስ የሚለው ውስጥ ትነኩና ትገባላችሁ። ትነኩና ትገቡና ስቲል ፍሬንድስ ኮይን የሚል አለ። ይሄ እንግዲህ እኔ አልመክራችሁም፣ ከሌሎች ጓደኞቻችሁ ኮይን መውሰድ ትችላላችሁ ነው። እሱ አያስፈልግም። እኔ አልመክራችሁም። ስትነኩት ሊሰጣችሁ ይችላል፣ ግን አትውሰዱ። ከሌሎች ልጆች ባትወስዱ ጥሩ ነው። ግን የሌሎችን ሰዎች ውሃ ስታጠጡ ታስካችሁን ይጨምርላችሁና ለእናንተ ሌቭላችሁን ይጨምራል። ስለዚህ እዚህ ጋር 9 ጊዜ ለሌሎች ጓደኞቻችሁ ማጠጣት ትችላላችሁ። ውሃቸውን ስታጠጡ ለእናንተ ሌቭላችሁን የሚያሳድግ ፖይንት ይሰጣችኋል። እዚህ ጋር 40 እያለ ያው እዚህ ጋር ወደታች ሸክለት እያደረኩ ሲሄድ 40 እየጨመረልኝ ሄደ። ቅድም አይታችሁ ከሆነ 7100 ላይ ነበር፣ አሁን ይጨምርልኛል። በዚህ ሌቭሌን ማሳደግ ይችላለሁ ማለት ነው። ሌቭሌ ሲያድግ ደግሞ እንዳልኳችሁ ሌቭላችሁ ሲያድግ የምታገኙት የሚሰጣችሁ ኮይን ይጨምራል ማለት ነው። አሁን ጨርሰናል፣ ውሃውን አጠጥተን ማለት ነው። የዚህኛው ውሃውን አጠጥቶ ጨርሷል እሱ ለራሱ። ስለዚህ አይሰጣችሁም ኮይን፣ ለማነው ሌቭላችሁን ያሳድግላችሁም። ስለዚህ ልክ ሁሉንም አጠጥታችሁ ስትጨርሱ እዚህ ጋር ነጭ ይሆናል ውሃው ማለት ነው። የማይነካ ይሆናል፣ የማይነካ በተን ይሆናል። ከዛ በኋላ ትመለሱና አሁን ከላይ እዚህ ጋር አንድ ወደ ኋላ ትመለሱና ታዩታላችሁ የደረሳችሁበትን ሌቭል አያቸውን። 7100 ነበር፣ አሁን ወደ 7380 አካባቢ ሄዷል። ሌቭላችሁ ወደ 6 ሌቭል እየሄደ ነው፣ እያደገ ነው ማለት ነው። እዚህ ጋር ወደ 6ኛው ሌቭል እየሄደ ነው። ስለዚህ በዚህ መልኩ ደግሞ ኮይን የምትሰበስቡበት መንገድ ነው ይሄኛው። ስለዚህ ለምሳሌ ኮይናችሁ ብዙ ሆኖ አድጎ ማውጣት የምትችሉበትም ቦታ አለ ማለት ነው። ያሜቱ ጋር ነው ታች ላይ፣ እዚህ ታች ላይ ኢንቫይት የምትላለች ወደ ውስጥ ደበቅ ብላለች። ግን ኢንቫይት የምትለዋን ትነኩና ወደ ውስጥ ስትገቡ ዊዝድሮ የሚል አለ። እዚህ ያጠራቀማችሁት ኮይን ብዛቱ እዚህ ጋር ይታያል። ይሄው እዚህ ጋር ዊዝድሮ የሚል አለ። ኢንቫይት ማን ነው
የኮይናችሁ ብዛት አለ። ዊዝዶ የሚለውን ስትነኩት ዊዝዶ ኮይንስ የሚል ይመጣላችኋል። እሱንም ስትነኩት የሚወጣበት የኮይን ደረጃ ላይ ሲደርስ ማውጣት ትችላላችሁ ማለት ነው። ይህ እንግዲህ ሌላኛው ኮይን የምትሰበስቡበት መንገድ ነው ማለት ነው። ስለዚህ በቀን ውስጥ እየተመላለሳችሁ ሰዓቱ ቅድም በሚያሳያችሁ መልኩ ሰዓቱን እያያችሁ እየተመለሳችሁ ኮይኖች መሰብሰብ ትችላላችሁ ማለት ነው። እዚሁ ጋር ደግሞ ኢንቫይት ከሚለው ውስጥ ሳትወጡ ታች ላይ ኢንቫይት የሚለውን ነክታችሁ ኮይን የምትሰበስቡበትን ሌላ ተጨማሪ መንገድ ላሳያችሁ። ኢንቫይትን ከነካችሁ በኋላ ላይ ኢንቫይት የሚለውን ይህንን በተን ትነኩና ታች ላይ አማራጭ ይመጣላችኋል። ኢንቫይት ስትሪመር ሜምበርስ በሚለው እንድትልኩ ነው የሚመክራችሁ። ምክንያቱም ሆስት ሆኖ እንዲጀምሩላቸው እንዲገቡ ማለት ነው። የምትልኩላቸው ጓደኞቻችሁ፣ ዘመድ፣ ቤተሰብ በዚህ መልኩ ሼር ማድረግ ትችላላችሁ። የተለያዩ ሶሻል ሚዲያ ፕላትፎርም አማራጮች ይመጡላችኋል። ዋትሳፕ፣ ፌስቡክ፣ ቴሌግራም ወይም ደግሞ እዚህ ውስጥ ካሉት አማራጮች ውጭ ከሆነ ያሉት ለምሳሌ እንደ ኢንስታግራም፣ ኢሞ ላይ ከሆነ መላክ የምትፈልጉት ሊንኩን ኮፒ ታደርጉና እዛ ወስዳችሁ ፔስት አድርጋችሁ ትልኩላችኋላችሁ። ከዛ እነሱ ተቀብለው የእናንተን ሊንክ ወደ ስራ መግባት ከቻሉና ቢያንስ ለ7 ቀን አክቲቭ ሆነው መስራት ከቻሉ ለእናንተ በአንድ በምትልኩለት ሰው አሁን ባለው የፕላትፎርሙ አፕዴት እንግዲህ እስከ 5000 ኮይን ይሰጣችኋል። እንደዚህ አክቲቭ ሆነው ቢያንስ ለ7 ቀን ስራቸውን እየሰሩ ከቆዩ ፕላትፎርም ውስጥ በአንድ ሰው እስከ 5000 ኮይን ይሰጣችኋል ማለት ነው። በዛ መሰብሰብ ትችላላችሁ ኮይን። ከዛ ሌላ አንድ የምሰጣችሁ ቲፕ እንዲህ የምትከፍቷቸው አንዳንድ ሴቲንጎች ቦታዎች ላይ እንዲህ ጥያቄ ምልክት የሆነች ቦታ አለች እና እሷ ማለት ስለ ፕላትፎርም የሚያብራራላችሁ ነገር ነው እዚህ ስለገባችሁበት ሴቲንግ። ስለዚህ እንዲነክታችሁ አሁን የነገርኳችሁን ነገር በእንደዚህ መልኩ ነው ተጽፎ ያለው፣ ያብራራላችኋል። ማንበብ ትችላላችሁ ማለት ነው። የተለያዩ ቦታዎች ላይም ስታገኙት ይህንን ተጠቀሙበት። ሌላኛው ኮይን የምትሰበሰቡበት መንገድ እንግዲህ ሬድ ፓኬት የምትባል ቀይ ሳጥን ናት። እዚህ ውስጥ የሆነ ሰው ቤት ገብታችሁ ስትቀመጡ እንደዚህ የቤቱ ባለቤት ኮይን ይሰጣችኋል። ፎሎ እንድታደርጉትም ነው። አንዳንዴ ኮይኑን ነክታችሁ ስትወስዱ ፎሎ እንድታደርጉት ያደርጋል። ኮይኑን የሰጠው ሰው የቤቱ ባለቤት ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። ኮይኑን እንደዚህ ያስቀምጣል። ስለዚህ እሱን ትነኩና የሆነ ያክል ኮይን እንደማሻማት ነው። ቀድሞ ነክቶ የገባ ሰው የተቀመጠውን ያክል የተወሰነ ኮይን ይሰጣችኋል። በዚህ መልኩ ደግሞ ኮይኖችንም መሰብሰብ ትችላላችሁ ማለት ነው።